አሁን ወደ ሁለተኛው መርሃ ግብራችን እንሄዳለን። ባለፈው ሳምንት ግብረ ሰዶምን አስመልክቶ ትዕግስት ታፈረ ከደረጀ ዘወይንዬ ጋር ቆይታ አድርጋ ነበር። ይሄ የግብረ ሰዶም ጉዳይ በሀገራችን በጣም የተስፋፋ በመሆኑ የማህበረ ቅዱሳን የሬዲዮ ዝግጅት ክፍል እጅግ አሳስቦት ጉዳዩ ለምዕመናን እንዲደርስ እያደረገ ነው። ከትዕግስት ጋር ያደረጉን ቆይታ እንጋብዛለን። የመጨረሻው ክፍል ነው። ከስነ ልቦና አንጻርስ በዚሁ ጊዜ የሰማኸው ወይም ያካፈሉ ነገር ካለ? የስነ ልቦና ጉዳታቸው ብዙዎቹን ታንቀው እንዲሞቱ አድርጓቸዋል። መርዝ ጠጥተው የሞቱ ሰዎች አሉ፣ ያበዱ ሰዎች አሉ፣ ወደ ጠንቋይ ቤት የሄዱ ሰዎች አሉ፣ በአዳም ልኮ የሚከተሉ ሰዎች አሉ። በቃ ተስፋ በጣም የቆረጡና ምክንያቱም ባልጠበቁበት ለአንድ አጋጣሚ ብለው ገብተው እዛ ውስጥ የቀሩ ሰዎች አሉ። አሁን ፊልሙ እንኳን ከወጣ በኋላ በሬዲዮን ድምጹን ሰምተው በዚህ ዙሪያ ማህበር እንደሚቋቋምና ስራ እንደሚሰራ ከሰሙ በኋላ የደወሉልኝ ብዙዎች አሉ። አንደኛው የገንዘብ ችግር የሌለበት ሰው ነው፣ ግን ለቀልድ ብዬ ገባው መውጣት አቃተኝ እና ስነ ልቦናዬ ተጎድቷል። አሁን መውጣት ፈልጋለሁ፣ እገዛችሁ ካለ ከዚህ ውስጥ መውጣት ነው ፈልገው ይላል። አንደኛው ደግሞ አይነ ስውር ነው፣ የገንዘብ ችግርም አለ፣ ክፍለ ሀገር ነው ያለውና እሱ መውጣት ይፈልጋል። ማለት አይነ ስውር ነው፣ ግን እንዴት እዚህ ነገር ውስጥ ገባ? ግንኙነት አደረገ ባልጠበቁበት ሰዓት ገባውበት። 1-3 አመት ሆኖኛል ከገባው፣ መውጣት ግን አልቻልኩም የሚል ነው። ተታለው የሚገቡ አሉ፣ ስሜታቸው ተቀስቅሶ በሰይጣናዊ ስሜት የሚገቡ አሉ፣ ተደፍረው የሚገቡ አሉ እና የተለያየ ነው። የመግቢያው ዘዴው የተለያየ ነው። ስቴዲየም ይዘውሽ ይገባሉ። መታጠቢያ ቦታ ላይ ቤተሰብ በሚባል ቤት መታጠቢያ ቦታ ላይ ይገባሉ። እዛ ውስጥ ብዙ ነገሮችን ያደርጋሉ። አሽሽ አሁን ለምሳሌ ፍሎሃ የቤተሰብ መታጠቢያ አለ፣ ከመግባባት ቤተሰብ መታጠቢያ ውስጥ እንግባ ይላሉ ለማለት ነው። ብዙ ነገር የሚፈጽሙት እንደውም በእንደዛ አይነት መልኩ ነው። መታጠቢያ ቤቷ ውስጥ አሁን ፍሎሃ እንዴት አድርጎ ጥንቃቄ ያደርጋል የሚለውን እኔ እንጃ፣ ዘዴዎችን መፍጠር አለባት ብዬ አምናለሁ። መታጠቢያ ቦታ ላይ ወንድና ወንድ ሴትና ሴት የሚገቡበት ቦታ ላይ እንደ አንዳንድ ግብረ ሰዶማውያን እየገቡ ይሄን ነገር የበለጠ እያስፋፉት ነው ያሉት እና እኔም በተጨባጭ ያገኘዋቸው አሉ እንደዚህ ለመፈጸም የገቡት ሰዎች ማለት ነውና የመታጠቢያ ቦታ ላይ ራሱ ጥንቃቄ መደረግ አለበት። ስለዚህ ስነ ልቦና ችግሩ በጣም ከባድ ነው። በቃ ተስፋ የመቁረጥ አንደኛ እነሱ የሚያደርጉባቸው ጫና አለ። ከዚህ ህይወት ውስጥ መውጣት አትችሉም የሚል አለ። ሁለተኛ ነገን ማየት አይችሉም፣ ራዕይ የሌላቸውም። መጽሐፍ ቅዱስ ደግሞ ራዕይ የሌለው ህዝብ መረን ይሆናል ይላል። ስለዚህ ራዕይ ሊኖራቸው ይገባል። ያንን ራዕይ ለማስጨበጥ እኛንን መነሳት ያለብን። እኛ ጠንክረን ወርደን ህይወቱ አስከፊ እንደሆነ ከእግዚአብሔር እንደሚያጣላ በየትኛውም ሃይማኖት የማይደገፍ እንደሆነ የኢኮኖሚ ጉዳት እንደሚያመጣ የጤና ጠንቅ እንደሆነ በባህሉም በታሪክም የተጠላ እንደሆነ ብንነግራቸውና ከዛ ህይወት ውስጥ መውጣት እንደሚቻል እግዚአብሔር አምላክ አይደለም የታመመን የሞተን ማስነሳት የሚችል አምላክን ነው የምናመልከው። ይቅር ባይ አምላክን ነው የምናመልከው። ፍቅር የሆነውን አምላክ ነው የምናመልከው። ስለዚህ ኃጢአታቸውን ሁሉ እግዚአብሔር ይቅር ብሎ ጥሩ ሰዎች እንደሚሆኑ አሳምነን የጤና ችግር ያለባቸውን ሰዎች ደግሞ የጤና ባለሙያዎች እንዲያዋቸው ብናደርግ፣ የስነ ልቦና ችግር ያለባቸውን ሰዎች የስነ ልቦና ባለሙያዎች እንዲያዋቸው ብናደርግ፣ በኢኮኖሚካሊ የተጎዱ አሉ። ወንደኛ ዳሪዎቹ በአብዛኛው ገንዘብ ፍለጋ ይገቡ ነው። በነገራችን ይቅርታና ወንደኛ ዳሪ ማለት እንደ ሴተኛ ዳሪዎች መንገድ ላይ የሚቆሙ ማታ የሚቆሙ አሉ። እንግዲህ ሁለት አይነት ነው የወንደኛ ዳሪነት ስራ የሚሰሩት። አንደኛው በስልክ ተደውሎላቸው የሚወጡ አሉ። የራሳቸው ቋሚ ደንበኛ ያላቸው አሉ። ከኢትዮጵያ ውጭም አንዳንድ ዲያስፖራው ሲመጣ ወይንም የውጭ ሀገር ዜጎች ሲመጡ የሚገናኙ አሉ። ሌላው ደግሞ የገንዘብ አቅማቸው በጣም የወረደ ደግሞ ምንም የሌላቸው የሚበሉት ያጡ ሰዎች ደግሞ ማታ የሚወጡ አሉ። ልክ ሴተኛ ዳሪ እንደሚቆሙት እነሱም ይቆማሉ፣ ይዟቸው ይሄዳል። እዛ አይደራደረውም ገንዘብ፣ ምክንያቱም ምንም ስለሌላቸው የተሰጣቸው ነው የሚወስዱት። እነዚህ ልጆች ከዛ ህይወት ውስጥ ብናወጣ፣ ምክንያቱም በጾም ስጋት ትብላ ስትል ቤተክርስቲያን ሽሮ አዘጋጅታ ነው። መፍረድ ከባድ ነው። የፍርድ ወንበር ላይ ባንቀመጥና ከዛ ህይወት ውስጥ አውጥተን በኢኮኖሚ የተጎዱትን ራሳቸውን የሚችሉበትን ነገር ብናመቻች፣ ስልጠና እንዲወስዱ ብናደርግ፣ አግብቼ መውለድ አልችልም ብሎ የጠላውን ወንድ አግብቶ መውለድ እንደሚችል ብናሳይ፣ መለወጥ አይችልም የተባለውን ወንድ ተለውጦ ብናሳይ፣ ሌሎች የተደበቁት በሙሉ ይወጣሉ ብዬ አምናለሁ።
ለውጥ ማምጣት ማስተማር ለውጥ ያመጣል፣ ትምህርት ለውጥ ያመጣልና በእንደዚህ አይነት መልኩ አልተሰራም ስራ። ይሄንን ብናደርግ ህጉ እንደገና ቢጠብቅ ለምሳሌ ወንጀል ህግ 629 ላይ ቀላል እስራት ነው የሚለው። ግብረ ሰዶም እንዴት ነው ቀላል እስራት የሚሆን? ግብረ ሰዶምና መርፌ የሰረቀ እኩል ነው ወይ መቀጣት ያለበት? የሰው ህይወት ይሄ እኮ ሰው ማጥፋት ማለት ነው። ሰው ማጥፋት፣ ታሪክ ማጥፋት፣ ሀገር ማጥፋት ማለት ነው። ትውልድ እንዳይቀጥል እኮ ማድረግ። ትውልድ እንዳይቀጥል የሚያደርገውን እንቅስቃሴ ቀላል እስራት መሆን ስለሌለበት ህጉ ጠብቆ ህጉ ተሻሽሎ ተግባራዊ መሆን አለበት። ያለውም ህግ እኮ በአግባቡ ተግባራዊ ይሆን አይደለም። ያለው ህግ በአግባቡ ተግባራዊ ቢሆንማ ኖሮ ከ13000 30,000 ቤት አይገቡም ነበር፣ ከ13000 ቀንስ ነበር። ይሄ የሚያሳየው ምንድነው? ተግባራዊ አለመሆኑን ነው። ህጉ ተግባራዊማ ቢሆን ኖሮ ፓርቲ ባልጨፈሩ ነበር። አጠል ለምሳሌ 8 ጊዜ አግብቼ የፈታው ነኝ ይላል የወንድ ሚስት በመሆን። ምን ማለት ነው? በአንድ ሀገር ላይ ህግ ባለበት ሀገር፣ ሃይማኖት ባለበት ሀገር ላይ አንድ ወንድ 8 ጊዜ አግብቶ ሲፈታ አንዱ ተክለ ሃይማኖት ጋር 17 የወንድ ሚስት ነበረው። ወንድ እንኳን 17 የሴት ሚስት አይኖረው። እሱም ራሱ ወንጀል ነው። እንኳን ይሄ ወደ ህጉ ስንሄድ እኮ ሴተኛ ዳሪነትም ወንጀል ነው። ግን ሴተኛ ዳሪነት ወንጀል ነው እንላለን፣ ኮንዶም ግን እናደላለን ለነሱ። ተግባራዊ የሆነ አይደለም። ስለዚህ ተግባራዊ መሆን አለበት። ህጉን መሻሻልና መጥበቅ አለበት። ትውልዱን ማዳን ካስፈለገ፣ ልማት እንዲኖር፣ ወጣቱ ራዕይ ያለው ወጣት እንዲኖር ካስፈለገ፣ ነገ ሀገር ተረካቢ ወጣቶች እንዲኖሩ ካስፈለገ፣ አዛውንት የሚኖረው ወጣት ሲኖር ነው። ወጣት የሚኖረው ደግሞ ህፃናት ሲኖሩ ነው። ህፃናቶች እንዲየጠፉ በትምህርት ቤት ደረጃ ዘግናኝ ነገር እየተፈጸመባቸው በገዛ መምህራኖቻቸው ማርክ አልሰጥም እየተባለ እንዲህ አይነት ጉዳት ውስጥ ያሉት ህፃናት ነገ እንዴት ነው ሀገር የሚረከቡት? በዩኒቨርሲቲ ደረጃ ሴተኛ ዳሪነትን የሚያስፋፉ አንዳንድ የዩኒቨርሲቲ ተማሪዎች እያየን አርቲፊሻል የወንድ ብልት እየተጠቀሙ በጣም ዘግናኝ የሆኑ ነገሮችን እያደረጉ እንዴት ነው ነገ ሀገር መረከብ የሚችሉት? ስለዚህ ስራ መሰራት መቻል አለበት። መንግስትም መስራት አለበት። የሃይማኖት ተቋማቶች መስራት አለባቸው። እያንዳንዳችን ኢትዮጵያዊ ዜግነታችንን ከተወጣን በእርግጠኝነት የምናገረው ግብረ ሰዶምን ከኢትዮጵያ ማጥፋት ይቻላል። ለሚያምን ሁሉ ይቻላል ይላል ማርቆስ ወንጌል 9:23 ላይ። ሁሉ ይቻላል፣ እግዚአብሔር ደግሞ እንደሚያስችለን እናምናለን። ምንድነው አሁን በብዛት ደግሞ አሁን ችግር የሆነው ነገር ምናልባት ቅድም እንዳልከው ሰዎች በተለያዩ ምክንያቶች ወደዚህ ጉዳይ ሊገቡ ይችላሉ። ግን በተለይ በጥቃት የሚገቡ ደግሞ አሉ። ከጥቃትም ደግሞ በህፃናት ላይ የሚደርሰው ጥቃት አለ። ከህፃናትም ደግሞ ስናየው ትምህርት ቤት መምህር ማለት እንግዲህ ትልቅ ኃላፊነት አባት ነው ማለት ነው። ትልቅ ኃላፊነት ያለው ሰው ነውና በቅርቡ ምንድን አይነት ነገሮች ሰምተናል። እና በዚህ ላይ ያጋጠመ ወይ የሰማው ነገር ካለ ወላጆችስ ምን ማድረግ አለባቸው? ህጻናቶች ለራሳቸው እንዲጠብቁ። በተለይ ህጻናት ላይ እየተደረገ ያለው በትምህርት ቤት ደረጃ ዘግናኝ ነው። አንድ ቦታ አይደለም ብዙ ቦታዎች ነው ያሉት። በቅርቡም እንደዚህ ተጠቅቷል የተባሉትን ህጻናት ወላጆች አናግሬ ነበርና ተፈጸመባቸው ድርጊት እጅግ ከኢትዮጵያውያን የሚጠበቅ አይደል። ኢትዮጵያ ለምን የራሷ ባህልና አኩሪ ታሪክ ያላት ሀገር ናት። እንደዚህ አይነትም ጭካኔ የሚፈጽሙ ኢትዮጵያውያን የሉ። ግን እጅግ አእምሯቸውን ነስቷቸዋል። መጽሐፍ እንደሚለው እግዚአብሔርን ባልወደዱት መጠን እግዚአብሔርም ለማይረባ አእምሮ አሳልፎ ሰጣቸው ብሎ ቅዱስ ጳውሎስን እንደተናገረው ለሮም ክርስቲያኖች በቃ ለማይረባ አእምሮ የተሰጡ ሰዎች ናቸውና እነዚህ ሰዎች ናቸው ህጻናቶችን እየጎዱ ያሉትና እነዚህ ህጻናቶች ለወላጆቻቸው ይናገራሉ አይናገሩም የሚለው ነው አንዱ ጥያቄ። የማይናገሩ አሉ። ለምሳሌ አንድ ልጅ የ10 ዓመት ልጅ 12 ህጻናትን አበላሸ። 12 ህጻናት በክሏል። እሱን ማን አበላሸው? እህትየው አበላሸች። እንግዲህ 12ቱ ሲታወቅበት ነው። ባይታወቅበት ኖሮ ምን ያክል ህጻናቶች ይበላሻል? ህጻናቶችም እኮ ከተበላሹ በኋላ ሌላን ሰው ነው የሚያበላሹት። ሽንት ቤት ወስዶ ያበላሻሉ፣ ባዶ ክፍል ውስጥ ያበላሻሉ፣ እንሞክረው ይላሉ። ህጻናት ደግሞ ንጹህ ወረቀት ናቸው፣ ያገኙትን ነው የሚቀበሉት። ኢንተርኔቱ፣ የሚያዩት ፊልም፣ ሞባይል ላይ የሚጫኑት ነገሮች ወላጆች ልጆቻቸውን ይቆጣጠራሉ ወይ? የሴክስ ፊልሞችን ያሳዩዋቸዋል። ስለዚህ እነዛ ልጆች ያንን ነገር ህጻናት ያዩትን ስለሚጓጉ ማድረግ ስለሚፈልጉ በዚህ ህይወት ውስጥ የገባው ልጅ ሌሎች በሱ ላይ ብቻ አያበቃም፣ ሌሎችንም ህጻናት ይበክላል። መምህራንና ወላጆች ያላቸው ቅርበት የወረቀት ብቻ ባይሆን የማርክ ጉዳይ ሳይሆን የህይወት ጉዳይ አንገብጋቢ ስለሆነ በቅርበት ጥንቃቄ ቢደረግ፣ መንግስት ደግሞ የግል ትምህርት ቤቶችም ሆነ የመንግስት ትምህርት ቤቶች ላይ ጥብቅ የስነ ምግባር ቁጥጥር ቢያደርግ፣ ተማሪዎችም ብቻ ላይ ሳይሆን መምህራኖችም ላይ ቢያደርግ። ምንድነው የሚያደርጉት? ተማሪዎቹ በተለይ ተመሳሳይ ጾታ ያላቸው በአንድ ዶርም ውስጥ ሲያድሩ ምንድነው የሚፈጽሙት? ለመቆጣጠር ዘዴዎቹ በጣም ብዙዎች አሉ። እነዛ ነገሮች ቢደረጉ እነዚህ ጉዳቱን እንቀንሰዋለን ብዬ አስባለሁ። እና ትልቁ የነሱ ስራ እንደነገርኩሽ ህጻናት ላይ ስለሆነ በየትምህርት ቤቱ ህጻናቶችን ይጎዳቸዋል። እነዚህ ጎዳና ተዳዳሪዎች ሌላው ተጠቂ ናቸው። በጣም እየተጠቁ ያሉት ጎዳና ተዳዳሪዎች፣ እነዚህ ዝቅተኛ ኑሮ ላይ ያሉ ሰዎች በጣም እየተጠቁ ነው ያሉትና ማታ ማታ በመኪና ወስዷቸው ይጫወቱባቸዋል። አስተውለሽ ከሆነ የአፋልጉኝ ማስታወቂያ አለ። ሁልጊዜ ጠፉ ነው የሚባለው። የት ነው የሚጠፉት? ተገኙን ሰምተሻል? የት ነው የሚጠፉት? እኔ ባለኝ መረጃ ወስዷቸው ከቤት የማያስወጧቸው ሰዎች አሉ፣ በዘበኛ የሚጠበቁ
ድንገት ወሰደው ያስገባዋል። ከዛ በኋላ ልጁ መውጣት አይችልም። በፈለገበት ሰዓት ደግሞ ይጥለዋል፣ ሌላውን ደግሞ ይቀይረዋል። እንደገና ያን ደግሞ ሴቷም ይዛት ሄዳ የተለያዩ ጌጣጌጦችን ሰጣት። ከዚህ ውስጥ ባል ወይንም ሚስት ምረጭ የተባለች የፈለግሽውን ይዛት ሄደች። ቤት ላሳይሽ ብላ ከሄደች በኋላ በጣም ብዙ ሴቶች ናቸው ያሉት፣ በጣም የሚያማምሩ ሴቶች። ከእነዚህ ውስጥ ባል ወይንም ሚስት ምረጭ፣ ባል የምትፈልግ ሆነ ባል፣ ሚስት የምትፈልግ ሆነ ሚስት፣ ሴቶች ናቸው አለቻት። ሳመቻት። ልጅቷ እቃውን የምትፈልገውን ወሰደች እና ወጣች። ለሌላ ጊዜ ነው እንጂ አላሰሯትም። እዛው ነው የሰማዋት የለቀቋት። ከዛ በኋላ እቺ ልጅ አይምሮ ውስጥ ያ ነገር ነው የተቀረጸ። እቺ ልጅ ካልተከታተልናት እዛ ህይወት ውስጥ ነው የምትገባው። ግልጽ ነው ይሄ ያለ። ሁለተኛ በቀለኞች ናቸው። ከምን ይነሳል በቀሉ? ተስፋ ከመቁረጥ ከራሳቸው ወይ የተጀመሩበት ራሳቸው ተደፍረው ከሆነ ከዛ በኋላ ለሰው ላያዝኑ ይችላሉ። ወይ ደግሞ ትልቅ ደረጃ ደርሳለሁ ብለው አስበው የተቀጩ ከሆነ ለሌላ ላያዝኑ ይችላሉ። ስድቡም ቡሽቲ እንዲባሉ አይፈልጉም። ለምን? ዜጋ ነው ስማቸው። ዜጋ ማለት የጋራ መጠሪያ ስማቸው ማለት ነው። ሲቢስቴ ማለት እንግዲህ ረጅም ዓመት እዛ ይቆዩ ናቸው። እንደና አጠልል ሲቢስቴ ነው የሚባሉት። ቻይና የሚባሉ አሉ ደግሞ። ቻይና አሁን የቻይና ጫማ የጫና ሱሪ ርካሽ ነው አይደል? እነዚህም በቀላሉ ግንብ ስር ምን ስር በቀላሉ የሚወጡት ልጆችን እነዚህ ቻይናዎች ገበያውን አረከሱት ይሏቸዋል። ቻይና ግሩፖች የሚባሉ አሉ። የሀብታም ግሩፕ አለ፣ ላባ ግሩፕ የሚባል አለ። እንደዚህ ቶፕና ቦተም የሚባል ሁሉ መጠሪያ ያላቸውና ራሳቸውን ሲጠሩ ዜጋ ብለው ነው። ስለዚህ ይሄ ቡሽቲ የሚላቸውን ሰው መበቀል ይፈልጋል። ቡሽቲ እንደ ስድብ ነው የሚሉት። ጌይ ግብረ ሰዶም ካሏቸው አይወዱም። ባለፈው በኢካሳው ስብሰባ ካሳንቺስ ወጣቶች ተቃወሙ በማለት 18 የካሳንቺስ ወጣቶችን አባል አድርገዋል። አጥቅተው ቃማለው ምን ብለው በዚህም በዛም ብለው አባል አድርገዋል። አሁን 18ቱም የኛ አባል ናቸው ብለው ቤተክርስቲያን የሚሄዱ ልጆችን መንገድ ላይ ይዘው የመድፈር ሁኔታ አለ። በጣም ደግሞ የሚከብደው አንድ ሰው ብቻ አይደለም፣ ብዙ ሆነው የሚጫወቱበት በዚህ መሀል በሽታ ነው። ምክንያቱም የሚጠጡት ነገር አለ፣ የሚያጨሱት ነገር አለ፣ ራሳቸውን ይለውጣቸዋልና የማዘኔም ነገር አዘኔታ የሚባል ነገር የለም። ደግሞ ግብረ ሰዶም የሚፈጽሙብሽ በጣም ዘግናኝ የሆኑ ነገር ነው የሚሰሩብሽ። አሁን ኖርማሊ አንቺ እንደምታስቢ አይነት ግብረ ሰዶም አይደለም የሚፈጽሙት። እጅግ በጣም የሚዘገንን ጤናን የሚጎዳ ነው የሚፈጽሙት። አንዳንዶቹ ደግሞ ከመላመድ የተነሳ ካልተደበደቡ የማይረኩዋሉ፣ ካልደሙ የማይረኩዋሉ። እንደዚህ አይነት ስሜት ውስጥ ደረጃ ደርሰዋል ማለት ነው። ጉዳት ካልደረሰባቸው ደም ፈሶ ካላዩ የማይረኩዋሉ። ወንዱም ሊሆን ይችላል፣ የወንድ ሴትም ሊሆነው ሊሆን ይችላል። እና እነዚህ ነገሮች በጣም ከባድ ነው። ከዛ ይሄ ሰው ከዚህ ሰው ምንድነው የምጠብቂው? ከባድ ነው። እና ምንድነው ማድረግ? ይሄን ሰው ግን አስተምረን ብናወጥ፣ ለምሳሌ አሁን አጠልና ኤሊያና ሩክቱ እነሱ በምን ደረጃ ላይ ነው ያሉት? እንግዲህ 32 ዓመት በእንደዚህ አይነት ውስጥ መቆየት ማለት ምን ያክል ከባድ። በበጎ ስራ ላይ እንኳን መቆየት ከባድ ነው፣ እንኳን በሞት ህይወት ውስጥ። ያው እግዚአብሔር ዓላማ አለው፣ ለሌሎቹ ሊያስተምር ስለፈለገ ነው ያተረፋቸው። ዛቢሲዲ ላይም እንደተናገረው በቃ እነዚህ ልጆች ግን እኛ ብናደራጃቸው፣ ለስጋው ደግሞ እንዲበቁ ብናደርጋቸው፣ ንስሐ ገብተው ስጋው ደግሞ እንዲቀበሉ ብናደርጋቸው፣ ወደ ጸበል እንዲሄዱ ብናደርጋቸው፣ ኤችአይቪ አይደለም እግዚአብሔር የማይምረው ነገር የለም። በነገራችን ላይ ችግር ሁሉ መፍትሄ ያለው፣ በሽታ ሁሉ መድኃኒት አለው። ችግሩ ችግርን አለማወቅ፣ በሽታውን አለማወቅ ነው እንጂ ማንኛውም ነገር መፍትሄ ያለው። ለምን? ለእግዚአብሔር የሚሳነው ነገር ስለሌለ። መካን የተባሉትን ሲወልዱ እናያለን። የኤችአይቪ በሽተኞች ናቸው ተብሎ ዶክተር የሞት ፍርድ የሰጣቸውን እግዚአብሔር ሲምራቸው እናያለን። ለምን? ትልቁ ዳኛ እሱ እግዚአብሔር ስለሆነ። እነዚህ ልጆች ብናመጣቸው ህይወታቸው ተለውጦ ሌሎቹ ቢያዩዋቸው ለሌሎቹ ጥሩ ምሳሌ ይሆናሉ። ከዚህ በፊት በኤችአይቪ ዙሪያ አንድ ሰው ራሱን አሳልፎ ስለሰጠና ትውልድ በኔ ዳን በማለቱ ብዙ ለውጥ አልመጣም ወይ? ከዛ በፊት እኮ ሚዲያው ያቀርብ የነበረው ኤችአይቪ የያዘው ሰው ቀጭን ወፍራሙ እንደሌለበት አድርጎ አውሬ አድርጎ ሲስል ኤችአይቪውን ያስፋፋው ወፍራሙ ነው ተገኘ። አሁንም የ1 ዓመት የ2 ዓመት አይደለም፣ ሴቶቹ 7 እና 8 ዓመት 32 ዓመት የቆዩት ልጆች ወጥተው ለካ መውጣት ይቻላል፣ ለካ መለወጥ ይቻላል፣ ለካ መኖር ይቻላል፣ ለካ አግብቶ መውለድ ይቻላል የሚለውን አምነው ሌሎቹም እንዲቀበሉ እነዚህ ልጆች ጥሩ ቦታ ብናደርስ፣ ሁላችንም የሚቻለንን ብንረባረብ እርግጠኛ ነኝ ብዙ ነፍሳት እናተርፋለን። በአንድ ነፍስ መትረፍ ደግሞ በሰማይ መላእክት ዘንድ ታላቅ ደስታ እንደሚሆን መጽሐፍ ያዛል። እግዚአብሔርም ይደሰታል። ለምን? የሟቹን ሞት አይፈቅድምና እግዚአብሔር። እነዚህ ልጆች እኮ እግዚአብሔር ይወዳቸዋል። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ሲያድነን እንኳን ልትድን ትወዳለህን እያለ በፍቃድ ላይ ተንተርሶ የሚያድነን አምላክ ነው። ቅዱስ አምላክ ነው። ፍቅር የሆነ አምላክ ነው። ሕይወቱን የሰጠ አምላክ ነው። እሱ ቆስሎ እኛን የፈወሰ አምላክ ነው። እሱ ሞቶ እኛን ያዳነ አምላክ ነውና ፍጥረታቱ ስለሆኑ እንዲጠፉበት አይፈልግም። እኛም ደግሞ የክርስቶስ ተከታዮች ከሆንን እሱ የሚያደርገውን ነገር ብናደርግ ደክመን ዋጋ ከፍለን የምትፈልጊውን ዳቦ ለመብላት የማትፈልጊውን እሳት መቃጠልሽ አይቀርም።
ይሄን ፊልም ስሰራ የማልፈልጋቸው ብዙ ነገሮች ውስጥ ገብቼ ነው። ጊዜሽን ታባክኛለሽ፣ ገንዘብሽን ታባክኛለሽ፣ ህሊናሽ ይጎዳል። እንደውም በመካከል እስከ መቃዠት ደርሼ ነበር። በዛ ዙሪያ 3 አመት ማሰቡ በራሱ ከባድ ነው። ተግባራዊ ይሆንልኛል ብሎ መጨነቁ በራሱ ይሳካ ይሆን፣ መንግስት ያስቆመኝ ይሆን፣ እነሱ ጉዳት ያደርሱብኝ ይሆን እና ለፍጻሜ ደርስ ይሆን ብሎ ማሰቡ። ኢኮኖሚካሊ ገንዘብ ደግሞ በጣም ወጪ በሚጠይቅበት ሰዓት ገንዘብ ስታጭ ተስፋ መቁረጣል። ያን ሁሉ አልፎ ነው አንድ ነገር ለማድረግ መውጣት መውረድ ግድ ይላል እና ሁላችንም ተባብረን እንደ ዜጋ የትኛውም ሃይማኖት ክፍል ውስጥ ያለ ይሄን በጎ ስራ ቢሰራ እርግጠኛ ነኝ ፈጣሪን እናስደስተዋለን፣ ውጤታማ እንሆናለን ብዬ አምናለሁ። ይሄንን የሬዲዮ ፕሮግራም የሚሰሙት በተለይም የውጭ ሀገር ሰዎች ናቸው፣ በዴንቨር እና አዲስ አካባቢ የሚኖሩ። እስቲ ዛም አካባቢ ብዙ ችግር አለ፣ በተለይ ለኢትዮጵያ የምትለው ነገር ካለ? አሁን እግዚአብሔር ፈቅዶ በዛሬው ዕለት በቸርችል ሆቴል አንድ ኮሚቴ ለማቋቋም ዝግጅት ላይ ነው ያለ ነው። ስለ ኢትዮጵያ ዝም አንልም የሚል ግብረሰናይ ድርጅት ማቋቋም ነው የፈለግ ነው። ምክንያቱም ምንድነው ይሄ ፊልም የአንድ ወቅት መነጋገሪያ ሆኖ መቆም ስለሌለበት አሁን ሚዲያዎች በጣም ሽፋን ሰጥተውት በግል ኤፍኤም፣ በማዘጋጃ ቤት ለዚሁ አዲስ ልሳን፣ ሌሎችም መጽሔቶች፣ ጋዜጦች ለህዝቡ እያሳወቁ ነው፣ ግዴታቸውን እየተወጡ ነው ያሉትና ጋዜጣዊ መግለጫ በሰጠንበትም ወቅት ወደ 28 ጋዜጠኞች ተገኝተው ነበርና ሰኔ 17 የሁሉም ስሜት ተነክቶ ነው ይህን ስራ እየሰሩ ያሉት። ስለዚህ ይህ ድርጅት ከተቋቋመ አላማው ግንዛቤን መፍጠር ነው። በህዝቡ ዘንድ ግንዛቤ ስለ ግብረ ሰዶም ቢያውቅ ጥንቃቄ ያደርጋል፣ ወንጀልን ይከላከላል፣ ከልጁ ጋር ያለውን ቅርበትንም ያሳያል፣ ጥሩ ነገርን ይፈጥራል ነው። ግንዛቤ የሌለው በጣም ብዙ አለ። ሴክስ ቱሪዝም በጣም ተስፋፍቷልና በተለይ እረኞች ላይ ይጫወቱባቸዋል፣ ከተማ ውስጥ ያሉትን ወጣቶች ላይ ይጫወቱባቸዋልና በሆቴሎች ደረጃ ሁሉ ግንዛቤ ቢፈጠር፣ ቱሪስት መጣ ብሎ ከወንድ ጋር ለምንድን ነው የሚተኛው? ወንድና ወንድ አንድ ሆቴል ለምን ያድራል? ሴትና ሴት አንድ ሆቴል ለምን ያድራል? ስለዚህ ይህንን ለመፍጠር ነው አንደኛው አላማ። ሁለተኛ በዚህ ህይወት ውስጥ ያሉትን አሳምኖ መለወጥ፣ ትምህርት ለውጥ ስለሚያመጣ ልጆቹ ከዛ ህይወት ውስጥ እንዲወጡ ብናደርግ። ሶስተኛ ከዚህ ህይወት ውስጥ የወጡትን ልጆች ራሳቸውን የሚችሉበትን ነገር ብናመቻች፣ ገንዘብ ኖራቸው የስነ ልቦና ችግር ያለባቸውን ደግሞ ያ ባለሙያዎች እንዲያቸው ለማድረግ ነው። ሌላው ደግሞ ህጉ ተግባራዊ መሆን አለበት። በአላማ በሚንቀሳቀሱት ላይ ህጉ ተግባራዊ እንዲሆን ማድረግ፣ ህጉ ራሱ መሻሻል መቻል አለበት የሚል እምነት አለን። ህጉ ጠንክሮ መሻሻል፣ እንደነ ሞሪሸስ እንደ ሱዳን ህጉ ጠንካራ መሆን መቻል አለበት። አሁን ማሊ 98% አትቀበለው ከአፍሪካ ከኢትዮጵያ በላይ ማሊ ግብረ ሰዶምን የምታወግዝ ሀገር ናት። ማሊ ደሃ ሀገር ናት። ስለ እርዳታ ብላ አልፈቀደችም። እኛም የሚረዳን እግዚአብሔር ነው እንጂ ከውጭ እርዳታ እናገኛለን ብለን አገሪቷን መግደል የለበት። ስለዚህ ስለ ጥቅም ተብሎ ስለ ገንዘብ ተብሎ ስለ እርዳታ ተብሎ ይሄ ነገር መሆን ስለሌለበት ይሄን ለማቋቋም እቅዷለንና በጸሎታቸው በሐሳባቸው እንዲረዱን እንፈልጋለን። በተለይ ከውጭ የሚመጡት አንዳንድ ዲያስፖራዎች አገሪቷ የተራበችው ዳቦ እንጂ ግብረ ሰዶም አይደለም። ስለዚህ አገራቸውን አያውቁም። ላሊበላን አያውቅም፣ አክሱምን አያውቅም። ጫማውን አንሻፎ ግብረ ሰዶም ፈጽሞ የሚሄድ አንዳንድ በጣም ተደስቼ ነው የመጣሁት በኢትዮጵያ ቆይታዬ ብዙ ሰዎችን አግኝቻለሁ የሚለው እንደ ጀብዱ የሚያወሩ አሉ፣ ግን አያውቀው። ስለዚህ ደሃ ሀገር ናት ይቺ ሀገር፣ ችግረኛ ሀገር ናት ይቺ ሀገር፣ የሃይማኖት ሀገር ናት፣ ብቸኛ ፊደል ቀርጻ የራሷ የሆነ ታሪክ ያላት ሀገር ናት፣ ቅኝ ግዛት ያልተያዘች ሀገር ናት፣ ኪነ ጥበብ ኪነ ህንጻዋ ለሌላው አርአያ የሚሆን ሀገር ናት። እንዴ ጆርጅ ዋሽንግተን እኮ በ1776 የመጀመሪያ አሜሪካ ፕሬዚዳንት ሲሆን እኛ ስንት ነገር ነው ያሳለፍነው? ላሊበላን በ15ኛው መቶ ክፍለ ዘመን ሳውና ባዝ ጎንደር ላይ እኮ ያላት ሀገር ናት። የስልጣኔ ምንጭ የሆነች ሀገር ናት ኢትዮጵያ። አብሮ መብላቱ መተሳሰቡ የጎላበትና ያደገበት ሀገር ናት ኢትዮጵያ። ዛሬን አይደለም ማየት ያለብንና ዛሬ በተለያዩ ድካም ባሉበት ሰዓት ላይ ተጨማሪ በሽታን ወደ ሀገር ከማምጣት ይልቅ ለትውልዱ የሚጠቅም ነገር ቢያመጡ መልካም ነው ብለን እናስባለን። ሁሉም በያሉበት ቦታ ሆነው ስለዚህ ነገር ዝም ባይሉ። ርዕሱም የፊልሙ ርዕስ ስለ ኢትዮጵያ ዝም አንልም ግብረ ሰዶማዊነት በኢትዮጵያ 666 አሰራር የሚል ነው። ነብዩ ኢሳያስ ስለ ጽዮን ዝም አለለም ነው ያለው። እኛም ስለ ኢትዮጵያ ዝም ልንል አይገባም። ህፃናት ሲጠፉ እያየን ዝም ልንል አይገባም። ወጣቱ ሲበላሽ እያየን ዝም ልንል አይገባም። አረጋውያን ጧሪ ሲያጡ እያየን ዝም ልንል አይገባም። ህገ እግዚአብሔር ሲጣስ እያየን ዝም ማለት ስለማይገባን ሁሉም ዝም ሳይል በጋራ ብንንቀሳቀስ በእርግጠኝነት ኢትዮጵያን አይደለም ዓለም ላይ ያሉትን ኢትዮጵያውያኖችንም እናተርፋለን ብዬ አስባለሁ። በምንም መልኩ ተስፋ ልንቆርጥ አይገባም። አንዳንዶቹ ለምን በዚህ ሰዓት እንግሊዝ ፈቅዳ፣ ፈረንሳይ ፈቅዳ፣ አሜሪካን ፈቅዳ እና ምን ልንደርስ ነው የሚለው አሉ። ከእንግሊዝና ከፈረንሳይ በላይ እነሱን ማንቀጥቀጥ የሚችለው እግዚአብሔር አለ። ስለዚህ ከሁሉ የሚበልጠውን እግዚአብሔርን ከያዘን የማናሸንፈው ነገር አይኖርም ብዬ አምናለሁና በውጭ ሀገርም ያሉ ሰዎች ይህንን አላማችንን ደግፈው ሁላችንም በጋራ ሆነን ግብረ ሰዶምን ከኢትዮጵያ ማጥፋት አለብን። የማህበሩ ዋና ራዕይ
ከግብረ ሰዶም የጸዳች ኢትዮጵያን ማየት ነው። በጣም ሌላው ምንድነው እንደ ሀገራችን ባህል ስናየው ሴትና ሴት ወይም እህታማች ልትሆን ትችላለች፣ አክስት ልጅ ልትሆን ትችላለች፣ እንደዚህ አጎት ልጆች ወንዶችም ሊሆን ይችላሉ። አብሮ የመተኛት አብሮ ተቃቅፎ የመሄድ እንዲህ አይነት በጎ የምንለው ባህል ነበር። አሁን በሌላ መንገድ ደግሞ በዚህኛው ስናየው በጣም አስከፊ ነው። ይህንን ነገር እንዴት ነው ኢትዮጵያ ማስታረቅ የምትችሉ? ትልቁ ያው የግንዛቤ ሰው ይሄን ስለ ግብረ ሰዶም ሳያውቁ ባላት በጎ ባህሪ ወንድና ወንድን አንድ ላይ ያስተኛሉ። በሀገራችን ላይ ወንድ ልጅ ሴት ከያዘ ያፍራል እኮ በፊት ከሴት ጋር አብሮ ከሄደ ያፍራል። ጓደኞቹ ወንድ ናቸው፣ ሴቶችም ሴቶች ናቸው። ለዚህ ናት አንድ ጸሐፊ ከዚህ በፊት ግብረ ሰዶም በኢትዮጵያ ውስጥ ይበዛል ያለችው። ሁሉም ስታይ ሴትና ሴት ወንድና ወንድ ሲሄድ ነው። ይሄ ግን የአብሮነት የማደግ ውጤት ነው። አሁን ግን ባለው መስመር በእንደዚህ አይነት መልኩ ያስቀጥለናል የጥያቄ ምልክት ውስጥ ያስገባል። አውቀው አምነው ቢሆን ጥሩ ነው። አለበለዚያ አንዱ ወንድ ልጅ ተበላሽቶ መጥቶ ነው ሌላውን ያበላሸው። ግልጽ ነው። ሁለቱ ከተበላሹ በኋላ ደግሞ ሌላው ላይ ነው የሚሄዱትና ግንዛቤ ስለ ግብረ ሰዶም መስማት የማይፈልግ እኮ አለ። ጭራሽ ስሙን መስማት በዚህ ዙሪያ ላይ መነገር የለበትም የሚል አለ። ግን እየጠፋ ነው ያለው። የሚፈራ አለ ደግሞ። ይሄ ነገር ከተነሳ ሀያላን ሀገሮች ይጎዱናል፣ ይበቀሉናል። ድርጅታችን ስፖንሰር ፍለጋ ስንዞር ያላየነው ነገር የለም። እኛ ልንረዳችሁ እንፈልጋለን፣ ግን ስማችን ከታወቀ ጉዳት ያደርሱብናል የሚለው አሉ። የራሳቸውም ኢትዮጵያውያን ሆኖ ባለሀብት ሆነው የሚፈሩ አሉ። የእነሱ ተቃዋሚ ሆኖ መታየትን የማይፈልጉ አሉ። ስለዚህ በር እየከፈቱ ነው ማለት ነው። እነዚህን ሰዎች ሁሉ መለወጥ ያስፈልጋል። ከለወጥን በሀብታቸው መጠቀም እንችላለን። እውቀት ያላቸውን ሰዎች ከለወጥን በእውቀታቸው መጠቀም እንችላለን። ለምሳሌ ይህን ፊልም ስራ የህግ ባለሙያ የነበረ ግብረ ሰዶም በጣም ተቃውሞኝ ነበር። ለምን ኢንተርቪው ሰጣችሁ ብሎ ልጆቹንም ተቃውሟቸው ነበርና የህግ ባለሙያ ነው ግን በዚህ ጉዳይ ላይ 15 ዓመት በዚህ ውስጥ የቆየ ልጅ ነው። በአካል ሁሉ ተነጋገረ። አይደለም ህጉ ሊሻሻል ህጉ መጥፋት አለበት ነው የሱ ጥያቄ። ግን በመጨረሻ ላይ የጉባኤው ዕለት ተለውጦ ደብዳቤ ጽፎ ሰጥቶ ተነቦ ከዛ በኋላ እየደወለ በቃ ከዚህ ውስጥ መውጣት ፈልግ። እሱ እንግዲህ የገንዘብ ችግር የለበት፣ የእውቀትም ችግር የለበትም፣ የስነ ልቦና ችግር ነው። በስነ ልቦና አገዘ አንዴ ከሆነ በሚል እንትን እገዛ አድርገንለት ከዛ ውስጥ ብናወጣ ጥሩ ዜጋ መሆን ይችላል ማለት ነውና ግንዛቤ ትልቁ ለውጥ ማምጫ መሳሪያ ነው ብዬ ነው ማስበውና ህጻናቶችም ሲጫወቱ ለምሳሌ ሴትና ሴት ከንፈር ለከንፈር በህጻንነት ይሳሳማሉ። ካደጉም በኋላ ሲለያዩ ከንፈሯን ስማ ነው የምትሄደው። ግብረ ሰዶም እኮ የምትሰማት በአላማ ነው። ብሩክቱ በእንደዚህ አይነት ህይወት ውስጥ ነው እዛ ውስጥ የገባቸው የገዛ ጓደኛዋ ማለት ነውና ያ አለባበስ ለምሳሌ እነሱ ሲለብሱ ነጭ ቀበቶ አድርገው ያለ ካልሲ ጫማ አድርገው ጥብቅ ያለ ሱሪ አድርገው ደረታቸው ማነው እምብርታቸው እየታየ የሚያደርጉት የጸጉር አቆራረጣቸው ሎቲያን የሚያንጠለጥሉት ምልክት አላቸው። ለምሳሌ እንደዚህ ብለው ሬዲዮ ስለሆነ አይታየም እንጂ ጣታቸውን እዚህ ላይ አድርገው ቀመጡ። እዛ ጋር ያለው ልጅ እንዲህ ካለ አልተያዝኩም ዜጋ ነኝ ማለት ነው። ወዲያው ተያይዘው የሆነ ምልክት አላቸው። እንቅስቃሴያቸው በምልክት የተሞላ ነው። ስለዚህ ይሄንን ህዝቡ ቢያቅ ግንዛቤ ቢፈጥር አለባበሳቸውንም ይጠነቀቃል። አውቀው የሚያደርጉ አሉ፣ ሳያውቁ ፋሽን መስሏቸው የሚከተሉ አሉ ማለት ነውና እዛ ላይ ትልቁ ስራ መሰራት አለበት ብዬ የማስበው እሱ ላይ ነው። ምን ያክል ለበጤና ደረጃ ጉዳት እንደሚያመጣ፣ ምን ያክል ሀገርን እንደሚያጠፋ፣ ምን ያክል ህይወታቸው ምስቅልቅል እንደሚሆን፣ ተስፋ ቢስ እንደሚሆኑ ስራ መሰራት መቻላል። ምናልባት ገጠመኝ ካለ በዚህ ስራ ላይ እናስቀድመውና እንጠቅል። ያው እንግዲህ አንደኛው ገጠመኝ ፒያሳ አካባቢ በምንዞርበት ሰዓት ነው። እርስ በርስ በሚጨፍሩበት ሰዓት በጣም የሚከብድ የተለየ ቦታ አለ። በነገራችን ላይ አላቸው፣ ብዙ ቦታ አላቸው። የት አካባቢ? ፒያሳ አካባቢ ያላቸው ከ4 ሰዓት ጀምሮ የሚወጡበት አለ፣ 2 ሰዓት ጀምሮ የሚወጡበት አለ፣ ወደ ሪቼ አካባቢ አለ፣ ቦሌ አካባቢ አለ፣ ወደ ሲኤምሲ ብዙ ቦታ አላቸው። ሰርግ ሲያደርጉ እኮ ሙሉ መናፈሻውንም ተከራይቶ ነው ሰውየው። አውቆም ላያውቅም ይችላል። እና ያው በዚህ አጋጣሚ ሰርጉን ብነግርሽ አሁን ፈረንሳይ ላይ የተጋቡ ሰዎች ሁለቱም ሱፍ አድርገው ነው። ፈረንሳይ ሰፋር ፈረንሳይ ስትፈቅድ ፈረንሳይ ኢሮፕ ሁለቱም ሱፍ አድርገው መጥተው ተሳስመው ተፈራርመው ነው። እዚህ ደግሞ ኢትዮጵያኖች ሰርግ ሲያደርጉ ምንድነው ወንድየው ሙልጭ ተደርጎ ፊቱን ተሰርቶ ቅንድቦ ተቀንድቦ ሂውማኒር አድርጎ ጥፍር ተሰርቶ ቬሎ አድርጎ ነው ሀገራችን ላይ የሚጋባው። የበለጠ ይከፋል እንደው እንግዲህ ቬሎ አድርጎ ወንድ ልጅ ይሄን ያክል አድርጎ በሀገር ላይ ሲዳር ህግ የለም። ከባድ ነው ማለት ነው። ይሄን ያክል ደፍረዋል። በቃ ሴት መስለው ነው በደንብ ሰርቷቸው። የራሳቸው ደግሞ ባለሙያ ያላቸው በነገራችን ላይ በዚህ ውስጥ ዶክተሮች የሚሳተፉ አሉ። የነሱ ይሆኑ ተመሳሳይ አመለካከት ያላቸው እንደነሱ ማለት ነው። ዜጋ የነሱ ዜጋ እንደሚሉ ሲሆኑ ሙያ ያላቸው ሰዎች አላቸው። ባለኃላፊነት ያላቸው ሰዎች አላቸው። ባለ ሀብቶች አሉበት። ያልተነካካ ክፍል የለም። ስለዚህ በየቦታው ላይ ሰው አላቸው እና እንደዛ አድርገው ነው የሚድሩት። እና እኛ ስንሄድ እዛ በምንገባበት ሰዓት አንዱን ልጅ አየ ነው። በአጋጣሚ በቤተክርስቲያን ደረጃ እኔን የሚያውቅ ነው። ይሮጥ ነበር
አላስቻላትም። ኢንጂነር ቤት ልትመጣ ሰርጉ ቦታ ማለት ነው። ሰርጉ ቦታ ወይስ ፓርቲ ቦታ ነው? እንዲህ ምሽት ፓርቲ ለብቻ ራሱን የቻለ ነው። ምሽት አላቸው። ሙዚቃ እንትን ይላል። ማንኛውም ሰው ይመጣል። አንቺ ታውቂያቸዋለሽ፣ ባለባበስ በድርጊታቸው ታውቂያቸዋለሽ። እና የመጀመሪያ ነበር ወንድና ወንድ እንደዛ ሲሆን ያየሁት እና ተደናገጥኩ። ከዛ ኤሊያና ሄዶ አንዱን አናገረው። ልጁ እኔን ምንድናቸው እነዛ ሲለው ዜጋ ናቸው አለው። ባል ይሁነኝ ብሎ አማላጅ ላከ። በጣም አዘንኩ። ውስጤ በጣም የምታውቀው ሰው ነው የማውቀው ሰው ሸሸ፣ ሌላው ሰው ማለት ነው። እና ከዛ ህይወት ውስጥ እንዲወጡ ነው የመጣሁት አለ። በጣም አዘንን። እንደገና ሌላም ቦታ ስንሄድ በጣም የባሰበት ሆነና መጨረሻ ላይ ወደ ቤታችን ሄድንና ቤተ ክርስቲያን አልሰራንም በዚህ ጉዳይ። መጀመሪያ ራሳችንን መውቀስ መቻል አለብን፣ ማስተማር አለብን። እኛ ቤተ ክርስቲያን የመጡትን ሰዎች ብቻ አይደለም እኮ ማስተማር ያለብን፣ ሴተኛ አዳሪዎችን እዛው ቦታቸው ድረስ ሄደን ጫት የሚቀሙትን ታች ድረስ ወርደን ከዛ ህይወት ውስጥ ማውጣት መቻል አለብን። ይሄም አውቆና አምኖ የመጣው እኮ መጥቷል። እንዲጸና ነው የምናደርገው። ያላመኑትን እኮ በመውረድ ያላወቁትን እንዲያውቁ የምናደርገው ታች ድረስ ወርደን ነው። ይሄን ሰርተናል ወይ ነው። ይሄንን ብንሰራ ኖሮ እኮ ብዙ ነገር እንቀንሳለን። እና የሁላችንም ኃላፊነት ስለሆነ አገልጋዮቹም አባቶችም በዚሁ ላይ ትኩረት ሰጥተው ከእግዚአብሔር የሚያጣላ ስለሆነ ትውልድን የሚያጠፋ እኩይ ተግባር ስለሆነ ማስተማር መቻል አለበት። ስለዚህ ደፍረው ቤተክርስቲያን መስራት መቻል አለበት። ቤተክርስቲያኒቷ ተቋም ናት፣ ዓለም አቀፋዊ ተቋም ናት፣ ተሰሚነት ያላት ተቋም ናት። ሚዲያዋ አውደ ምሕረቷ እኮ ከባድ ሚዲያ ነው። ይሄን ነገር ብናደርግ ከኔ የተሻለ አስተሳሰብ ያላቸው፣ ከኔ የተሻለ እውቀት ያላቸው፣ ከኔ የተሻለ የሚቆረቆሩት ትውልዶች ስላሉ ይሄን ስራ የበለጠ ይሰሩታልና ትውልዱ ይድናል ብዬ አምናለሁ። ጠርታችሁኝ ይሄን ነገር በማድረጋችሁ ውስጤ በጣም ነው ደስ ያለው፣ ሀሴትን የተሞላው። ምክንያቱም ህብረታችንን ያሳያል፣ ለዚህ ነገር መንቀሳቀሳችሁን ያሳያል፣ ጉልበት ነው የሆናችሁኝ። እኔም ነገ የበለጠ እንድሰራ ነው። አክብረሽ ስለጋበሽኝ በእግዚአብሔር ስም አመሰግናለሁ። አላማችን ትውልድ ይዳን ነው። ግብረ ሰዶም ከኢትዮጵያ መጥፋት አለበት ነው፣ ደግሞም ይጠፋል። ስለ ኢትዮጵያ ዝም አንልም። እጅ አመሰግናለሁ። እግዚአብሔር ይስጥልኝ።